በክልላችን ከአይኤልኦ ፕሮ አግሮ ፕሮጀክት ጋር ሰፋፊ ስራዎችን መስራት ችለናል። እስካሁን ድረስ እንደ ክልላችን በጣም ሰፊ ቁጥር ያላቸው ስራ የሚፈልጉ ወጣቶች አሉ። እነዚህን ወጣቶች ደግሞ በመንግስት አቅም ብቻ ወደ ስራ ማስገባት የሚያስፈልጉ ድጋፎችን ሁሉ ማድረግ ከባድ ነው። ከዚህ መነሻ ከዚህ ፕሮጀክት ጋር ባገኘነው እድል እኛም በአግባቡ ለመጠቀም የተሻሉ ጥረቶችን አድርገናል። አይኤልኦ ከ2015 መጨረሻዎቹ ጀምሮ በርከት ያሉ ስራዎችን በተለይ በፕሮ አግሮ ፕሮጀክት አማካኝነት ክህሎት መር ስራ ዕድል ፈጠራ መሬት እንዲረግጥ ውጤታማ እንዲሆን በማድረግ የቲኦቲ ስልጠና የወሰዱ ማስተር ትሬነሮች ስልጠና እንዲሰጧቸው በማድረግ ከስልጠና አኳያ ሰፋፊ ስራዎችን ነው የሰራ። ከ3000 በላይ የሚሆኑ ወጣቶች በስልጠናው ተሳታፊና ተጠቃሚ መሆን እንደቻሉ ነው። እነዚህ እንግዲህ በሐዋሳ ከተማ የቱላ ክፍለ ከተማ ወጣቶች ናቸው። ተደራጅተው እየሰሩ ናቸው። ከ2.5 ሄክታር በላይ የሚበልጥ ቦታ ነው ይሄ አሁን ያለንበት። አጠቃላይ ቦታው ግን ከ4 ሄክታር በላይ የሚበልጥ ነው። አግሪ ቢዝነስ በደንብ በቂ ስልጠና በተደራጀ መንገድ ተሰጥቷቸዋል። በቲቤት ደግሞ ስልጠና ከወሰዱ በኋላ ነው ወደዚህ ስራ የተሰማሩት። እነዚህን ወጣቶች ከክፍለ ከተማው ጋር በመቀናጀት ነው ያደራጀናቸው። የእርሻ ስራ እየሰራን ነው። የእርሻ ስራ ሰርቼ ጥቅም አግኝቻለሁ። እርሻ ሰርቼ አልከሰርኩም፣ ውጤታማ ሆኛለሁ። ለወደፊትም በብርታት እንድሰራ ይረዳኛል፣ ረድቶኛል ማለት ነው። እንግዲህ ከአሁን በፊት የነበረን ከወርክፕሌስ ኮኦፕሬሽን ጋር በተገናኘ ከኳሊቲ ማኔጅመንት ጋር በተገናኘ ከዚህ ከኦኩፔሽናል ሴፍቲ እና ሄልዝ ጋር በተገናኘ ብዙ አመርቂ የሚባሉ ስራዎችን እየሰራን አንገኝም ነበረ። ይህ ፕሮ አግሮ ፕሮጀክት ግን ከላውንች ከተደረገ በኋላ አመርቂ የሚባሉ ለውጦች እየመጡ ይገኛሉ። አሁንም እየሰራንበት እንገኛለን። ኦኩፔሽናል ሴፍቲ ላይ ማለትም የሰራተኛ ደህንነት ላይ እና ሄልዝ ላይ ያው እንደሚሰራ ይታወቃል። ከሱ የተለያየ ነገር ይሄን ነገሮች አግኝቻለሁ። በጣም በትክክል ገምግመን ያመነውን ብናደርግበት እነዚህ እንደ አካባቢ ትኩረት የሚሰጥባቸው ቢሰራባቸው ደግሞ ትልቅ ውጤት ሊያስገኙ የሚችሉ ስራዎች ናቸው። ተጠቃሚ የሆኑ ወጣቶች ዛሬ ላይ ህይወታቸውን መቀየር ችለዋል። በክልላችን ውስጥም ደግሞ ለሌሎችም አርአያ ሊሆን በሚችል አግባብ ሰፊ ስራዎች ተሰርተዋል ማለት ይቻላል። በዚህና ሌሎችም በስልጠና በግብአት አቅርቦት ሰፋፊ ስራዎችን ነው እየሰራ ነው ከአይኤልኦ ጋር ማለት ይቻላል።